እኛም ውጭ ሀገር ኖረንበታል እና ጠለብ ሆነው ያዘዙኝ እህቶች አሉ። ጠለቤን ነው የምንሰራው ብለው እየተሰቃዩ ማለት ነው። አሁን እነሱ ሲደውሉ መጅሊሱ መጣ ለረመዳን ቤተሰብ ሰርፕራይዝ ለማድረግ ነው ብዙዎቹ ያዙኝና መጅሊሱ መጣ፣ ምንጣፉም መጣ። አዘጋጀው ያዘጋጀው በየመጋዘኑም እዛው አካባቢ ነው፣ እዚሁ ህንጻው ላይ ማለት ነው፣ መጨረሻ ላይ ነው። እንደገና ምንጣፉም ሁሉንም ያዘጋጀው እያወጣው ነው። ግን ጨርሶ ለሊት ተደወለ። ለሊት ወላሂ ሩሄን አላውቀውም ሲሄድ ማለት መኪና ገብቼ ሲሄድ መኪናው እንደዚህ እየተኛ እዛ የደረስኩት ማለት ምናልባት ቢተርፍ በቃ የሰው ነው እንትን ያለ ከምንም በላይ ማለት ነው። ለምን ሲያዙኝ ጠለብ የለኝም ብር ቀንስልን የለንም አይሞላልንም እያሉ ስላዘዙኝ ብዙዎቹ ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ እንትን የሚለኝ ሰዎች አሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ደፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከኔ ጋር ሁሉ ሰላም ነው፣ ከእናንተም ጋር ሁሉም ሰላም፣ ሁሉም መልካም እንደሚሆን ባለሙሉ ተስፋ ነኝ ማለት ነው። እና እንዴት ናችሁ? ደህና ናችሁ ሆይ? እነዚህ ልጆች እነ ዳውድ ማለት ነው ያው እንግዲህ ብዙዎቻችሁ አይታችሁታል ብዬ አስባለሁ ቪዲዮውን። የምር በጣም አሳዘኑኝ። ያ አላህ እንጃ እንጀቴን በላኝ ሲያለቅስ ማለት ነው የምር ስብሃንአላህ። በነገራችን ላይ በጣም ከማደንቃቸው እና ጎበዝ ከምላቸው ዩቱበሮች ናቸው፣ ጥንዶች ናቸው ማለት ነው። ልጆቻቸውን ለማሳደግ ደፋ ቀና የሚሉ ጎበዝ ናቸው፣ ጠንካራም ናቸው። እሷም እሱም ማለት ነው። እና ያው እንግዲህ እንዳያችሁት ሱቃቸው በጣም ብዙ አረቢያ መጅሊስ፣ ምንጣፍ፣ የተለያየ ነገር ብዙ እቃ አስገብተን ያለ እዛው እንዳደረግነው ነው የተቃጠለብን ብለዋል። እሳቱም ሲነዳ አይታችሁታል። ከእንደዚህ አይነት ችግር አላህ ይጠብቀን ማለት ነው። ከድንገተኛ አደጋ እንዲሁም ደግሞ ከድንገተኛ ሞትም አላህ ይጠብቀን። እውነት ለመናገር እነሱም በጣም አሳዝነውኛል። እንደገናም ደግሞ ኢቢኤስ ላይ በቤተሰብ ጨዋታ በምናውቀው የትም ያልተነዳ 00 መኪና ነው ተሸለሙ ኢቢኤስ ላይ ምናምን እያለ በፈገግታው በጨዋታው በሁሉ ነገሩ እንትን የሚለን አርቲስት ነጻነት ወርቅነህ ያው በተዚህ ዓለም መለየቱን ታውቃላችሁ። እንዴት ድንገተኛ እንግዲህ ሚዲያ ላይ ሚዲያ የያዘው ነገር ታውቃላችሁ። ሚዲያ ላይ እንደሰማነው ከሆነ ወደ ስራ ሊሄድ ለባብሶ ምናምን ድንገት ሆዴን ብሎ ሐኪም ቤት በገባበት ነው እንግዲህ የቀረው። እች ናት ዱንያ ማለት ነው። ወላሂ ዛሬ ተብለጭልጨን እንታያለን፣ በሰከንድ ባልሞላ እንጠፋለን ማለት ነው። እንዲሁም ደግሞ አለን ብለን ያልነው ሀብት እጃችን ሞልቷል ብለን ያልነው ሀብት ሰከንድ ባልሞላ ይጠፋል ማለት ነው። አላህ ሱብሃነሁ ወተዓላ ካልባረከልንና አላህ ሱብሃነሁ ወተዓላ እንትን ታላለልን ማለት ነው ከባድ ነው። ህይወትም እንደዛው ማለት ነው። አለን፣ አልታመምንም፣ አልከሳንም፣ አልጠቆርንም፣ ደህና ነን፣ እየተንቀሳቀስን ነው፣ እየሰራን እየገባን ነው። ወላኪን ግን የታመመ ብቻ አይደለም የሚሞተው፣ በበሽታ የመነመነ የቀጠነ የከሳ ብቻ አይደለም የሚሞተው። ሱብሃንአላህ ደህና ነን ብለን ስናስብ በደቂቃ በሰከንድ ውስጥ አላህ ሱብሃነሁ ወተዓላ እኛን መውሰድ ይችላል ማለት ነው። ብቻ ሞት አለብን፣ በቃ ሞት እንዳለብን ማወቁ በቂ ነው ማለት መቼ እንደምንሄድ እንዴት እንደምንሄድ አናውቅም፣ እንዴት እንደምንሞት አናውቅም ማለት ነው። በምን ቅጥፈት በምን ፍጥነት መቼ በቃ ቀን ነው ሌሊት ነው ማታ ነው ጠዋት ነው ምን ቀን ምን ሰዓት እንደምንሞት አናውቅም። ብቻ ሞት አለብን፣ ሞት አለብን። ግን እንደዚሁም ደግሞ ስንቶቻችን ገንዘብ ለማግኘት ስንቱን ይበድለዋል፣ ወይም ደግሞ የሆነ ነገርን ለማትረፍ ስንቶቻችን እስበሳችንን እንነካከሳለን፣ እንጠላላለን፣ እንኳረፋለን፣ እንመቃቀኛለን። ሱብሃንአላህ ወላሂ እንደዚህ በቃ በሰከንድ ውስጥ ታይቶ ለሚጠፋ ነገር ማለት ነው። አላህ ሱብሃነሁ ወተዓላ ተፈለገ የኛን ነፍሳችንን በሰከንድ ውስጥ ማጥፋት ይችላል። ያለንን ነገር ዋላይም ደግሞ ያለንን ነገር በሙሉ በሰከንድ ውስጥ እልም አድርጎ አጥፍቶ ባዶ እጃችንን ማስቀረት ይችላል ማለት ነው። በገንዘብ አለኝ ብሎ በገንዘቡ የሚመጣደቅ ሰው ብዙ አለ። ጤና አለኝ ብሎ በጤናው የሚመጣደቅ ሰው ብዙ አለ ማለት ነው። እና ብቻ እኔ እንጃ ከባድ ነው ማለት ነው። እንደ አጠቃላይ ያው አርቲስቱም ነጻነት ወርቅነህ በጣም አሳዝኖኛል። የሶስት ልጆች አባት ነው።
ልጆችን ህፃናቶችን በተለይ አመት ባል አረፋ ሮመዳን ምናምን እንደዚህ ሲሆን ህፃናቶችንም እንዲሁም ደግሞ ሙስሊም ክርስቲያን ሳይል ያቀርባል ፕሮግራሙ ላይ እና አላህ ሂዳያ ቢሰጠው ብዬ የምመኘው ሰው እንደውም እሱ ነበር ማለት ነው። ግን አላህ ሱብሃነሁ ወተዓላ ሂዳያን ለፈለገው ይሰጣል፣ ላልፈለገው ደግሞ ተስልምናም ውስጥ ያወጣል ማለት ነው። እና ያው ይሄንን ሂዳያ ሳያገኝ ያው እኛም አላህ ይዘንለት ማለት ሳንችል ያው በዚህ ሁኔታ እሱም ሄዷል ማለት ነው። ምክንያቱም ቁርአን ቅሩልኝ ይላቸዋል ልጆችን ትልልቆቹንም እንደዚሁ ሙስሊም ሲያቀርብ ቁርአን እንዲቀሩ ይጠይቃቸዋል። በስነ ስርዓት በቃ በጡመና ጸጥ ብሎ ያዳምጣቸዋል ቢገባውም ባይገባውም ማለት ነው። እንደዛ ቁርአን ሲቀሩ ሲያዳምጣቸው ምን አለ ሂዳያ ቢሰጠው ብዬ እመኝ ነበረ ማለት ነው። ግን አልሆነም። ምንም ማድረግ አይቻልም ማለት ነው። እንግዲህ ለሞላ ቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ መጽናናትን እንመኛለን። እነ ዲያውር ደግሞ በቃ በሰው ነፍስ እየመጣው በገንዘብ ሊያልፍ ይችላል። ሙስሊም እስከሆናችሁ ድረስ አልሐምዱሊላህ በሉ ነው የምለው ማለት ነው። እነሱን ደግሞ ማለት ነው አልሐምዱሊላህ በቃ የዚሁን ያክል ነው። ለምሳሌ መኪና ተለሊቱ 7 ሰዓት ላይ ሲቃጠል ሲደወልልኝ መኪና ቀስቅሼ ስሄድ መኪናው እንትን እያለ ብሏል። በዛን ሰዓት አንተ ሙተህ ቢሆን ልጆች ያላባት ይቀሩ ነበረ፣ ገንዘቡንም ላትመልሰው ማለት ነው። እና ስለዚህ በገንዘብ አንዳንድ ጊዜ የሆነ ነገር ሲጠፋብን ወይም ደግሞ የሆነ ነገር ሳይሳካልን ሲቀር እንበሳጫለን ማለት ነው። የማይሳካልን አላህ ሱብሃነሁ ወተዓላ ለኛ የማይጠቅም ነገር ሆኖ ይሆናል ያ ነገር ብለን ማሰብ አለብን። የሆነ ነገር ሲጎልብን አግኝተነው ስናጣው አልሐምዱሊላህ ማለት አለብን። በቤተሰብ እስካልመጣብን ድረስ፣ በልጆቻችን እስካልመጣብን ድረስ፣ በራሳችን በጤናችን በህይወታችን እስካልመጣብን ድረስ አልሐምዱሊላህ ማለት ነው። አላህ የተሻለ ነገር ኑሮት ይሆናል። የተሻለ ነገርም ደግሞ አላህ ይወፍቃችሁ ነው የምለው ማለት ነው። በእርግጥ የኛ የራሳችን ገንዘብ ብቻ አይደለም፣ የብዙ እህቶች ትዕዛዝ ታዝዞ መጅልስ አረቢያው ምንጣፉ ምኑ ገብቶ እሱን የተቃጠለብን ያ ስለሆነ ነው በጣም እንትን ያለኝ። ኮንትራት ቤት ሆነው ያዘዙኛሉ ለረመዳን ሰርፕራይዝ ለቤተሰብ ያሉኝ አሉ። በቃ ያ ነው በጣም እንትን ያለኝ ምናምን ነገር እያለ በጣም ከፍቶትና በጣም እኔ እንጃ ሲያለቅስ ነበር። ቪዲዮውን አይታችሁ መቼም ያው የማያዝን አለ ብዬ አላስብም ማለት ነው። በጣም ነው ያሳዘነኝ እውነት ለመናገር እሱም እንደ ልባቸው ስራቸውን እየሰሩ እየፈነጠዙ ድምቅ ብለው እንደ ልባቸው ነበር የምናያቸው። ዛሬ ላይ ግን ያው እንግዲህ በዚች ቅጥፈት ያው ተከፍተዋል ማለት ነው። አላህ ሱብሃነሁ ወተዓላ እንባችሁን እሱ ያብስላችሁ፣ የተሻለ ነገር ይተካችሁ፣ የተሻለ ነገር ይስጣችሁ ነው የምለው ማለት ነው። እንግዲህ ያው ያዘዙም ሰዎች ደግሞ ትዕዛዛቸው የተቃጠለባቸው ሰዎች ሶብር ያድርጉ ለሁሉም ነገር። ኢነላህ ሳብሪን ነው። ሌላ ምንም ማድረግ አይቻልም ማለት ነው ውዶችዬ። ከእንደዚህ አይነት ነገር እንዳጠቃላይ ከእንዲህ አይነት ፈተና አላህ ይጠብቀን ማለት ነው። በተለይ የሰው አማና ከባድ ነው። እውነቱን ነው እረዳዋለሁ ማለት ነው። የሰው አማና በጣም ከባድ ነው። በአደራ መልኩ በስራ መልኩ ተቀብሎ የሰው ገንዘብ አስገብቶ አብሮ ሲቃጠልበት ሲወድምበት የራሱ ቢሆን ምንም አይደለም። ግን ተቃጠለብህ ወይኔ ወንድሜን ብለው ለማጥናናት ወይም ደግሞ የሆነ ለማበሸር እንኳን ራሱ ስልክ ቢደውሉ ገንዘቤን ሊጠይቁኝ ነው፣ ገንዘቡን ሊጠይቁኝ ነው፣ ምን አደረስክልኝ ሊሉኝ ነው በሚል በመሳቀቅ እሱ ራሱ የሚያሳልፈውን ነገር ያው መገመት እንትን አይልም ማለት ነው፣ አያቅትም። እና አላህ የተሻለውን ነገር ይወፍቃችሁ ነው የምንለው ውዶችዬ። በያላችሁበት የዓለም ዳርቻ አላህ ተክፉ ነገር ይጠብቃችሁ። በያላችሁበት አላህ ተክፉ ነገር ይጠብቃችሁ። ሰላም ሁኑልኝ። በድጋሚ እስከምንገናኝ ድረስ መልካም መሰንበቻ ማለት ነው። ላይክ እና ሰብስክራይብ ሼር ማድረጋችሁንም አትርሱ። አበረታቱኝ ማለት ነው። እና እስበሳችን ደግሞ አንመቃቀን እስኪ አንዳችን ለአንዳችን ለውጥ እንትን አንሁን፣ መሰናክል አንሁን ማለት ነው። እንተጋገዝ፣ እንረዳዳ። ለዚሽ ቀሪ ዓለም ደግሞ አንነካከስ፣ አውፍ እንባባል። አውፍ ትልላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።